በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል አደረሳችሁ አደረሰን። እንግዲህ እንደሚታወቀው የዛሬ ዋዜማ ነው። ግቢው እየተጸዳ እየታጠበ እንግዲህ ክብረ በዓሉን እየጠበቀ ነው። ዛሬ ደግሞ ያው እንደምታዩት በዚህ መካከል ላይ አሁን እንግዲህ ቀስተ ደመና ግቢውን እያጸዳን እያለን ወርዶ በእውነት ድንቅ ታምር እያየን ነው። ሁላችሁም እንግዲህ መጣችሁ የበዓሉ ተሳታፊ እንድትሆኑ በስሉስ ቅዱስም እንጠይቃለን። እንግዲህ ስሉስ ቅዱስን የተማጸነ እንግዲህ ዝክራቸውን የዘከረ እንግዲህ በሰማያዊ እንግዲህ ምንም ያለ ምንም ከልካይ ቀጥታ የሚገባበት እለት ነውና በእውነቱ ይሄ እንግዲህ የጥር በዓል እንደሚታስበው የህንፃ ናምሩድ የተባሉት ሥላሴን እንግዲህ እንወጋለን፣ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው እያሉ ሰይጣን በምትሃታዊ እያደረገ ያሳያቸውን ያንን እየያዙ ሥላሴን እንወጋለን እያሉ ነበረ። ነገር ግን ሳይሳካላቸው ህንጻቸውም ተሰባብሮ የወደቀበት እለት ነው ጥር 7 ቀን የሚከበረው። እንግዲህ ሁላችሁ መጣችሁ የበረከቱ ተሳታፊ እንድትሆኑ እንግዲህ እንደምታዩቸው ይኸው ግቢውን እያጠቡ ነው፣ እያጸዱ ነው። እንግዲህ ይህን ተአምራትና ይህን እውነተኛ ቦታ መጣችሁ እንድታከብሩ በስሉስ ቅዱስም በድጋሚ እንጠይቃለን። እንግዲህ መቼስ ሥላሴ ህንፃው ተገንብቷል፣ ታድሷል። የቀረው ሰው መጥቶ ማክበርና ልጆቹን ማቁረብ፣ ተክሊላችሁን ማድረግ፣ ስጋ ወደሙን መቀበል፣ ማስቀደስ መጥቶ እንግዲህ መቀደስ ነው ማለት ነው። በዚህ እንደምታዩት ሙሉውን ግቢውን እንግዲህ እንዲህ እያጠብንና እያጸዳን ዛሬ በዚህ እያሳለፍን ያለ ነው። ሁላችሁም የእግዚአብሔር ቤተሰቦች መጣችሁ እኛ እንግዲህ ዝግጅታችንን ጨርሰን እንግዲህ ግቢውን አስውበን የምንጠብቀው እናንተን የእግዚአብሔር ቤተሰቦች ምዕመናንና ምዕመናትን ነው ማለት ነው። ስለዚህ እናንተ ደግሞ መጣችሁ የበረከቱ ተሳታፊ እንድትሆኑ ነው። ይሄ እንግዲህ እንደምታዩት አእምሮ ተውቦ ታጥቦ የሚጠብቀው ማንን ነው? እናንተን ነው ማለት ነው። ስለዚህ ሁላችንም እንግዲህ ለዕለቱ ያብቃን፣ መተን በዓሉን ልናከብር ፈቃዱ ይሆንልን። እግዚአብሔር ሀገራችን ኢትዮጵያን ይባርክልን። በእውነት በዓላችንን በሰላም ያስፈጽመን፣ በሰላም ሁላችንም ያደርሰን። ላለው አመሰግናለሁ። ይሄ የሚሰማችሁ ድምጽ በነገራችን ላይ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ክርስቲያኖች እንድታዳረሱልኝ በስሉስ ቅዱስም እጠይቃለሁ። እግዚአብሔር ሀገራችን ኢትዮጵያን ይባርክልን። ሰላማችሁ ይብዛል በያላችሁበት እላለሁ። ሰላም ቆዩልኝ እስከምንገናኝ በድጋሚ